بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه أجمعين. ودنا كبران تملكاتوች እንደምን ሰንብታችኋል? በአላህ Subhanahu Wa Ta'ala ፍቃድ ቤተሰቦቻችን ጋር በረመዳን ምን አይነት ትስስር ነው ሊኖርን የሚገባውና በተለይ ደግሞ ባሎች የሆኑን ግለሰቦች እንዴት ነው ከሚስታችን ጋር ትስስር ማድረግ ያለብን የሚልን ሐሳብ ነበር ያነሳን የነበረው። በመጀመሪያ ክፍል ላይ በባልና በሚስት መካከል ባለው ላይ ማለት ነው ሁለት ነገሮችን አንስተን ነበር። ከሚስት ጋር ያለ ትስስር ላይ ውዴታን መግለጽ ነውር አይደለም፣ እንደውም ሱና ነው፣ የነብያችን አለይሂ ሰላቱ ወሰለም መንገድ ነው ብለናልና ለራሷም ቢሆን ሌሎች ሰዎች ጋር ሆኖም ቢሆን ሚስቱን እንደሚወድና እንደሚያከብራት እንደሚያፈቅራት መናገር አለበት፣ ነውር አይደለም ብለናል። በሁለተኛ ደረጃ ደግሞ ሙላጠፋ ያስፈልጋል። ሳቂታ መሆን፣ ሚጫወት መሆን፣ ቢላፉም እኮ ነው ችግር የለም። ባለቤቱ አይደለች እንደው ቢያጫውታት ቤት ውስጥ ያሉ ጊዜ ላይ ኮስተር ብሎ ምናምን የሚቀመጥበት ሁኔታ አያዋጣም። ሰው መሆኑን ከሰው ጋር እየኖረች እንደሆነ እንድትረዳ ሊያረጋት ይገባል የሚል ሐሳብ ነበር ያነሳነውና እስቲ ዛሬ ደግሞ ሶስተኛውን ክፍል እናንሳ። ኸይር ቢስሚላህ አልሐምዱሊላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሶስተኛው ነጥብ ረሱል ሰለላሁ ዐለይሂ ወሰለም ከሚያደርጉት ሚስቶቻቸውን በስራ ያግዙ ነበር። በተለየ መልኩ ደግሞ ከረመዳን ጋር ስናየው እንደ ባህልም ማለት በሸሪዓ ግዴታ ሆኖ ሳይሆን በጣም በርካታ ምግቦች የሚሰሩበት ነው። ሀቂቃ በየቤታችን በሄርንበት የምናየው እንደ ባህል እንደ ልምድ ሆኖ አንዱ ቢጎል የሚቆጣ ባል ያለበት ቤተሰብ ያለበት ሀገር ነው። ረሃቡ እንዳለ ሆኖ ደግሞ ለምን አልተሰራም ለምን ጎደለ የሚልበት ማህበረሰብ ሰው ያለበት እየተፈጠረ ከመሆኑ ጋር እና ስራ ሲበዛ ማገዝ ያስፈልጋል፣ መርዳት ያስፈልጋል፣ መረዳዳት ያስፈልጋል። እኛም እንደክማለን እነሱም ይደክማሉ እና ረሱል ሰለላሁ ዐለይሂ ወሰለም አይሻ ስትገልጻቸው ምን አለች? ረሱል እንደማንኛውም ሰው ናቸው አለች። እንደማንኛውም ሰው ልክ እንደናንተ እንደሌሎቹ ባሎች ናቸው። ምን አለች? ልብሳቸውን ራሳቸው ያጥባሉ፣ ፍየላቸውን ያልባሉ፣ ራሳቸውንም ያገለግላሉ አለች። ራስ ማገልገል ፍየል ማለቡ አሁን አንተ አንዳንድ ጊዜ ፍየል ላይኖረው ይችላል አንድ ሰው በከተማው ላይ ስናመጣ አሁን ያለንበት ደግሞ የራሱን ልብስ ማንጠፍ ሊሆን ይችላል፣ ማጽዳት ሊሆን ይችላል፣ መሰል ነገሮችን ማድረግ አለበት። የሚቀርቡ የምግብ አይነቶች የሚቀርቡ ከሆነ እነዛ ማድረግ ማቅረብ፣ ዋይ ተደፋ እኮ ተደፋ የሚል ሰው ሊኖር ይችላል። ምግቡ እንደዚህ ሆነ ይሄ ልጅ እንደዛ ያደረገ መተሻትጅም እዛ ክችን አለች እንደዛ ያደርጋሉ። ሰራተኛ ልጅሽንም ያጅልኝ የሚል ባል ሊኖር ይችላል። የለም ማለት አይደለም፣ ይሄ ባህሉም ስላላገዘ ማለት ነው። አንዳንዴ በባህሉ ያላከከ ያሳበበ በዛው መሄድ እንዳይሆን ማለት ነው። ዞሮ ረሱሉ يخدሙ ነፍሰሁ ሲባል ምግብ አንስተው ይበላሉ ማለት ነው። ምግብ ካለ ምግብ ያቀርባሉ፣ የሆነ ነገር ያደርጋሉ፣ ራሳቸውን ሰርቭ ያደርጋሉ ስንል የተለየ ነገር ማለት አይደለም። ያንን ነገር ማድረግ መለማመድ ውርደትም አይደለም። በነገራችን ላይ ስላልተለመደ በሴቶቹ ዘንድ ራሱ የሴት ጓደኛዋ ባሏን እኮ ዝም ብላ ነው የምታሰራው የምትል ሴትም ትኖራለች፣ ሲያግዛት ማለት ነው። እኔ እንደውም አታግዘኝ የምትልም ሴት ትኖራለች እየፈራች ማለት ነው። ያለው ነገር ግን መተጋገዙ መረዳዳቱ የወንድነትን ባህሪ የሚያጎድል አይደለም፣ እንቲቃስም አይደለም፣ የበለጠ እንደውም ፍቅሩን ይጨምራል ብዬ አስባለሁ። አይዋ መቼስ መተጋገዝ በተለይ በረመዳን ላይ እኔ አይቃውን ካወራን በተለይ በረመዳን ላይ በሌላው ጊዜ እንዳለም ሆኖ በተለይ በረመዳን ላይ ቀኑን ጾም ነው ያለችው፣ እኛ እንደ ጾም ነው ጾም ነው ያለችው። ከዛ አብዛኞቻቸው ደግሞ የዛሬ ዘመን ሴቶች ቤትም ተቀምጠው የሚውሉ አይደሉም፣ በአብዛኛው በስራ የሚውሉ ናቸው። ከቀደምት ዘመን የተለየ የሚያደርጋቸው እሱም ጭምር ነውና ውጪ ላይ ሲለፉ ነው የሚውሉት፣ የውጪ ስራ ሲያታግላቸው ነው የሚኖረው። ሶስተኛ ደግሞ ቤት መተው ደግሞ ከእንደገና ሰው የሚቀራበት ምናምን ሰዓት ላይ ሌላ ስራ ደግሞ አላቸው። የረመዳን ዒባዳው ደግሞ እንዳለ ሆኖ ተራዊህ ምናምን ባልኮ ገና አለ። እሱ ያለ ደግሞ ከእንደገና ጭማሪ እንደው ማገዝ ቢያቀት እንደ ግለሰብ የሚታየኝ ስራ እንኳን መቀነስ ይቻላል። የምትሰራቸውን ስራዎች ማቅለል ይችላል ሰውየው። ይሄ ነገር ካልተሰራ የሚለው ነገር መተው ማለት ነው። ለምሳሌ
የሆኑ ስራዎች ረጅም ሰዓት የሚፈጅባት ከዒባዳዋ የሚያስተጓጉላት ከሆነ እነዛን ነገሮች አንዳንድ ጊዜ ሳይሰራ አለፍ ይበለው ምን ችግር አለው? የግዴታ እነዚህ ነገሮች ከሌሉ ረመዳን አይኖርም ማለት አይደለም። 10 ምግብ 15 ምግብ የሚያሰራት ከነበረ ምን አለ 2 እና 1 ምግብ ቢብቃቃ። እሱም እንዳለ ሆኖ እኔ እንደው ማገዝ ሲባል የግድ አካላዊም ላይ ብቻ ነው እያል አላስብም። እኔ ለምሳሌ አንዳንዶቹ ይሄ ኃይል ቆጣቢ ነገሮች አሉ። ሐቂቃ አላህ የሰጠው ሰው መጠነኛ ማሽኖች አሉ፣ መሳሪያዎች አሉ። የሽንኩርት ሲያስከትፍ ከሚውል በቀላሉ ወዳው ባንድ ጊዜ የሚፈጭበት እነዛ ነገሮች ማቅረብ ይቻላል የሚችል ሰው ግን አንዳንዴ ልብ አይልም ወንድ። አዎ እኮ ስራዎችን ማቅለል በራሱ መጀመሪያ ሀሳቡን ካልተቀበልነው እኮ ወደ መሬት ስታወርደው የተለያዩ ማቅለሊያ መንገዶች ይኖራሉ። ሰራተኛ መቅጠር ሊሆን ይችላል አቅሙ ካለው፣ ቅድም እንደተባለው ራሱን ገብቶ ሊያግዝ የሚችልባቸው ሁኔታዎች አሉ፣ ምናምን ነገሮች አሉ። ግን መጀመሪያ መረዳት ያለብን በጣም ጫና እንዳለው መረዳት ነው። ማለት የሆነ ነገር ውስጥ ገብታ አንድ እንትን ስትጫን ያ ሁሉ አፍጥር ያፈጠርንበት ነገር ሁሉ ተዘርግፎ ይወጣል ማለት አይደለም። በዛ ላይ ደግሞ ስራ ያላቸው ሴቶች ከሆኑ ቤት ወጥተው ሲደክሙ ውለው ተራዊህ ሲሰግዱ ውለው ምናምን የሚመጡ ከሆነ አንዳንድ ጊዜ ለተራዊህ ጭራሽ የማያስቡም እኮ አሉ። ከረመዳን 1 እስከ መጨረሻው ሳይሄዱ እኔ በግለሰብ ደረጃ ገጠመኝ ነው የምነግርህ። ከ1 እስከ 30 መስገጃ አቅም አንሷት ሳትሰግድ የምታሳልፍ እህት አለች። ቁርአን መቅራት ተሰኗቸው የቱ ሰዓት ላይ ልቅራ ብለው የሚያስቡበት የዚህን ያክል ሲሆንም ሐቂቃ ምን ነው ረመዳን ባልመጣ እንድትል የሚያደርጋት ነው የሚሆነውና ቢቻል እንደ ነብያችን አለይሂ ሰላቱ ወሰለም የተወሰኑ ስራዎችን ማገዝ፣ ቀለል የሚሉ ስራዎች ወንዶች ሊያደርጓቸው የሚችሏቸው ነገሮች አሉ። እዚህ ሁሌም ገብቶ እንጀራ ሲጋገርና ወጥ ሲሰራ ይዋል አንልም። ከቻለ አልহামዱሊላህ እንትን አንልም። የቤት ኃላፊነትና እንደ እስልምና የቤት ውስጥ ኃላፊነቶች ለሚስቶች ነው የተሰጠው። የሷ የጀነት መግቢያ በር አንደኛው ዋናው ትልቁ ከሚባለው እናቷን ከማገልገሏም የበለጠ ባሏን መኻደሟ እንደሆነ ግልጽ ነው። ነብያችን አለይሂ ሰላቱ ወሰለም ተጠይቀው የትኛው ነው ሲባሉ ለሴት ልጅ ባሏ ነው ያሉት፣ ለወንድ ልጅ ሲሆን እናቱ ነው ያሉት። ይሄ በግልጽ የመጣ ሐዲስ ነው። እሱ ገብቶ ወጥ ምናምን ያማሰል እሷ ቲቪ ትያለን አይደለም። አብረው ይስሩ፣ የሚችሉትን ነገር ያግዛት፣ እሷ የምትችለውን ነገር ትስራ፣ ታስደስተው። ረመዳን ላይ ተደስተው ተባብረው ቢኖሩ እኮ ምንም ችግር የለውም። ግን ቶታሊ የሰራችውን ሁሉ ገደል የማስገባት ያክል እንትን ይሻሩልሻል አልበላም እንትን ሲሆን ደግሞ ሲያድግ እንደው ሴቶችንም የማበሳጨት የማስመረር ምናምን ረመዳን ባልመጣ የሚል ውስጣቸው በአፋቸው ባይናገሩት እንኳን የማስጠላት አይነት ነገር ሀሳብ ውስጥ እንዳይኖር በተቻለ መጠን ቢተጋገዙበት እድልም ስለሆነ አመታዊ እድል ከመሆኑ አንፃር ዙሮ በዒባዳም የዒባዳውንም ፈድል እንዲታገኝ ማመቻቸት ያስፈልጋል። ሙረቢነኝ ካለ ያው ዒባዳ ነው በሚል ባሏን ማገልገሉ ቤተሰቡን እንዲመገብ እንዲበላ ማድረጉ ዒባዳ ከመሆኑ አንፃር ሌሎች ዒባዳዎችንም አብራ እድል እንዲታገኝ ማድረጉ ማመቻቸቱ ኸይር ነው። ከራሱ ጋር ዒባዳ የምታረግበት ለምሳሌ ጧት ሲነሳ ይሄ በቃ ምንም ነገር ማትሰሪበት ነው ቁርአን የምንቀራበት ነው ብሎ ቢይዘው የእንትን ለምሳሌ በጣም ማያስቸግሩ ለወንዶች እንደ ሀገራችን ብናስባቸው ቃ ቢታጠብ ምን ችግር አለው? በጋራ ቃ ማጠብ ቢችሉ እንደው እዛ ውስጥ መግባት እንኳን የማይችሉ አይኔ ከብደኛል ምናምን የሚል ከሆነ አትሊስት እነዚህ አይነት ነገሮች ላይ እንኳን ቢተጋገዙና የሱብሂ ሰዓትን አዝካር الصباح ቢያደርጉበት ቁርአን ቢቀሩበት እንደዚህ አይነት ነገሮች ቢያደርጉ መልካም ነው። ከዛ በተጨማሪ ነብያችን አለይሂ ሰላቱ ወሰለም ወፊይም ነበሩ፣ ቃል ኪዳናቸውንም ይሞሉ ነበረ። ከረመዳን ጋር በተያያዘም እንደዚሁ ቃል የገባላት ነገር ካለ ቃሉን ይምላላት። ለምሳሌ በዒድ ከባቢ ላይ ይሄን አድርጋለሁ ይልና ልብ ይሰብራል፣ ማያደርገውን ነገር ይናገራል። ረመዳንን ጠብቂኝ ብቻ የሚል ግለሰቦች ይኖራሉ እኮ። ረመዳን ጠብቂኝ፣ ይሄን ችግር የለውም ረመዳን ሲመጣ አድርግልሻለሁ ይላል። ከዛ ረመዳንን ሁሉ ተነጃጅታ እንድታልፍ ያደርጋታል። ወይ ዒድ ሲመጣ ዒድ ብቻ ይላል። ከዛ ዒዱን ይመጣና ቃሉን ያጥፍባታል። ነብያችን አለይሂ ሰላቱ ወሰለም እንኳን በህይወት ኖሮ የሞቱ ሚስቶቻቸውን እንኳን ቃል ኪዳን ይሞሉ ነበርና ቃል ወይ አለመግባት ከገባ ደግሞ ይምላው ምን ችግር አለው? እንደው ነብያችን አለይሂ ሰላቱ ወሰለም ከሚት ኸዲጃ ጋር የነበራቸውን ታሪክ ታስተውሳለህ።
ከዚህ በፊትም ሌላ ክፍል ላይ አንስተነዋልና ከሞቱ በኋላ እሜት ኸዲጃ ካለፉ በኋላ እያስታወሱ ለሳቸው ጓደኞች እህል ምናምን የሆነ በግ ወይ ምናምን ሲታረድ ለሳቸው ጓደኞች ላኩልኝ ሁሉ ይሉ ነበር። እሳቸው መምላት የሚችሉበት ስለሞቱባቸው ማለት እንደው ሐታ ሞተው ራሱን ቶሎ ያገቡ አይመስለኝም። እኔ በታሪክ ደረጃ እስከ 3 አመት ምናምን የቆዩ ይመስለኛል። ሐዘኑ ራሱ አመል ሁዝን አይደል የተባለው ምን ያክል ውስጣቸው እንደሰበራቸው። ከዛ በኋላ ደግሞ ከሞተች በኋላ ይሄን ያክል የማስታወስ ቃላቸውን የመፈጸም ደረጃ ላይ ካደረሰ በዱንያ ላይ ለሚስቶቻችን የገባነው ቃል አቅም እያለን ማለት ነው። ከሌለ እኮ አላህም ጋር የገባውን ሌላ ማካካሻ ሊኖር ይችላል እንደ ምክንያት። ግን እየቻልክ ልብ እንዳይሰብር ማህበራዊ መስተጋብራችንንም እንዳያራርቀን ምንገባቸውንም ቃል መጀመሪያ ይሆናል ወይ በልኩ ማድረግ ነው። ካልሆነ ግን በኋላ እንትን ይለናል። እንደ አንድ አጋጣሚ ያጋጠመኝ አንድ ጓደኛ እየነገረኝ ያው መጀመሪያ አካባቢ ላይ ሊጋቡ ሲሉ ያንቺ መህር ሐጅ ነው አላል። አሁን የቆዩ ሲመጣ ያው መቼም በመካከል ሰውና መጣላት አይቀርም። ከዛ በኋላ መጨረሻ ላይ ያው በመካከል ላይ ከቆዩ በኋላ ከረጅም ጊዜ በኋላ ተጣሉ። እሷንም ሐጅ ራሱም ሐጅ አላደረገም። አሁን ይሄ ነገር የገባልኝ ሐጅ ነው አለች። እንዴ ለፈትዋም ራሱ አስቸጋሪ ሆነ ማለት ነው። በኋላ ላይ በየትኛው ነው የሀገራችን ኢንፍሌሽን ታውቃለህ፣ በብር ደረጃ ሆነ የዛሬ ምናምን አመት ስታገባ 50 ሺህ ከነበረ አሁን ላይ 400 ሺህ ሄዷል። ደሞዝተኛ ከሆንክ ደግሞ እንዴት ነው የምትከፍለው? እና በኋላ ከሷ ከመጣላቱ በላይ ደግሞ ይሄን እንዴት አድርጌ ልክፈለው የሚል ወደሱ መጣ። እና ምንገባቸውን ቃል መጠነኛ በአቅማችን ልክ ሊፈጸሙ የሚችሉ ነገሮችን ከገባንም መፈጸም አለብን ለማለት ነው። አዎ እንትኑ ጋብቻ ራሱ ቃል ኪዳን ነው እኮ። ሌላው ቃል ኪዳን እንኳን ባይገባ واخذنا منكم ميثاقا غليظا ነው። አላህ በጣም ጥብቅ ብሎ ከጠራችሁ እንደውም ገሊዝ ብሎ ነው ሌላ አላቅም ሚታቅ ብሎ ገሊዝ የጨመረበት የጋብቻን ብቻ ይመስለኛልና ኖርማል ሌሎች የቁርአን አያችም አሉ። ግን ከነዛ ሚታቅ ገሊዝ ከሆኑ እንትኖች ቃል ኪዳኖች መካከል አንደኛው የጋብቻ ቃል ኪዳን ነው። ጋብቻ ውስጥ ቤትህ ይዘሃት ስትመጣ ሰራተኛህ ልታረጋት አይደለም ያመጣሃት። ቃል ገብተህላት ወይም እዛ ስትፈራረም ወይ ምና ቃል ስትሰጣጥና ስትቀባበል ሚስቴ ያደርግሻለሁ ብለህ ነው ይዘሃት የመጣኸውና ለሚስቱ የሚገባዋን ፍቅር ሰጥተሃታል ወይ? ቃል ኪዳንህ ነው። ረመዳን ሲመጣ ረመዳን ውስጥ ያለውን ዒባዳ የምታገኝበት አላህ የሰጣት እድል ነው። ይሄን እንደምትሰጣት እንደው ባትነግራትም ቃል እንደገባህላት እናስበዋለን። እንደ ሚስትህ ትሪት ታረጋታለህ። እንደ ነብያችን አለይሂ ሰላቱ ወሰለም ታካፍላታለህ፣ ስራዋን ትካፈላታለህ ብለን ነው የወሰድነው። ስለዚህ የሆነ ነገር ጫና ሲኖርባት ትካፈላታለህ ወይ? ይሄም ቃል ኪዳኗ ነው። ነብያችን አለይሂ ሰላቱ ወሰለም የሚት አይሻ ጋር የተነሳውን ታሪክ ታውቃለህ። ምናልባት ሰዓት ስለሌለ ከረፍት በኋላ ተመልሰን መጣበታለን። ግን ቃላቸውን እርሳቸው እሜት ኸዲጃ ካረፉ በኋላ ለምን ያክል ጊዜ እንደሞሉላቸው ስታይ ይሄ ሚታቅ ምን ያክል ጥብቅ እንደሆነ ምን ያክል ከባድ እንደሆነ አላህ ዘንድም እንድንራዳበት ያግዘናል። ውድ ተመልካቾቻችን እንግዲህ ሰዓታችን አላበቃም። የተወሰኑ ሐሳቦችን ተመልሰን ስንመጣ ምናካፍላችሁ ይሆናል። ባላችሁበት ጠብቁን። ተመልሰን መተናል። ክቡራን ተመልካቾች ከረፍት በፊት እያነሳን የነበረው ነብያችን አለይሂ ሰላቱ ወሰለም ከባለቤቶቻቸው ጋር ቃላቸውን የሚሞሉ ነበሩና ቤተሰቡን መኮትኮት የፈለገ ሰው ማነጽ የፈለገ ሰው ለሚስቱ የገባውን ቃል ኪዳን የጋብቻ ቃል ኪዳኑንም እንደዚሁ ደግሞ በጋብቻ ውስጥ ይመጣሉ ተብለው
የሚታሰበው። እሱም የተናገራቸው ይሁን እሱም ያልተናገራቸው ይሁን እንደ አላህ ባሪያነቷ የአላህ ባርነቷን ሊጠብቅላት ይገባል። በዚህ ጉዳይ ላይ ፈታተናት ማለት ነው። አግብቷት ሲጨርስ ዒባዳውን የሚከለክል ስራ ማሸከም፣ አግብቷት ሲጨርስ ሌላ ባል እንድትመኝ የሚያደርጋት እኔ አብቃቃሻለሁ ብሎ ይዟት መጥቶ ከዛ ሌላ እንድትመኝ ሊያደርጋት የሚችል አይነት ቸልተኝነት። የእንትናን ታሪክ ብታነሳልኝ እንደው ፈአዕጢ ኩለ ዚ ሐቂን ሐቀሁ ሚለው ቢነሳኔ እዚህ ላይ በጣም ደስ ይለኛል። የሰልማን አልፋሪሲ የአንድ ሱሐባ ቤት ይሄዳሉ እና ሄደው ሲገቡ ተበዙል በቃ ልብሷ እንዳለ እንትን ብሎ ምንድነው የሚባለው በቃ ተራ ልብሱ ሆኖ ዝም ብሎ ሚስት ባል ያላት ሴት አይነት አይደለም አቆነጃጀቷ። ኋላ ምንድነው አለ ምን ሆነሽ ነው ባል ያለሽ አይደለሽ እንዴ አለ። እሱ ጓዳችን ካየ ስንት ጊዜ አለችው። ትቷታል ከነመኖሯ ማለት ነው። እሱ ኢባዳ ውስጥ ጭልጥ ብሎ ገብቷል። ኋላ ምን አይ በቃ እኔ ጓዳዬን አይቶኛ ያቅም እንትን መኝታ ቤቱንም አይቶታ ያቅም እሱ የራሱ ሐጃ ውስጥ ገብቷል። ከዛ መርሐባ እኔ እዚህ ማደር ፈልጋለሁ አለው ባሏል ማለት ነው። ማደር ፈልጋለሁ መርሐባ ደር አደረ። ኋላ ሌሊት ሊነሳ ፈለገ በጣም በጊዜ ይሄ ሌሊት የሚነሳ በጣም በጊዜ ተኛ። እንግዲህ አይደለው አዎ ማክበር አለብህ ተኛ መርሐባ ተኛ አሁንም ተነስ ተኛ እኔ እንግዲህ ማክበር አለብኝ እንግዳህ ማክበር አለብህ አስተኛው። ፈጅር ሊደርስ ሲል ተነሱና ሰገዱ ሌሊታቸው። ከዛ ቀን ላይ ደግሞ ጧቱን ሊበላ ፈለገ ማን ነው ሊጾም ፈለገ። አይ እንግዳ ጥለ አጾም ሱና ጾም ከሆነ መቼስ ያው እንግዳ ነኝ አለ እንግዳ ሲባል ማፍጠር ይሆናልና ማፍጠር አለበት ብሎ በግድ አስፈጠረ። ሌላም እንዲህ 3 ነገር 4 ነገር ብቻ ተጫነ። በጣም ተማረረ። ኢባዳዬን ነው እንትን አረክብኝ አበላሸብኝ እኔ ለመድኩት ኢባዳ እንደዚህ አልነበረም ብሎ በጣም ተበሳጨበት። ከዛ ምን አለው ኢነ ሊአህሊከ ዐለይከ ሐቁን ወኢነ ሊረቢከ ዐለይከ ሐቁን ወኢነ ሊነፍሲከ ዐለይከ ሐቁን አለ። ለነፍስህ ሐቅ አለ፣ ለቤተሰቦች ሐቅ አላቸው፣ ለሚስትህ ሐቅ አላት። ለአላህ ልክ ሐቅ እንዳለ ሁሉ ለአላህ የምትሰጠውን ሐቅ ሁሉ ለማንም መስጠት አለብህ። ያው ሚዛናዊ ለነዚህ ሁሉ መስጠት አለብህ አለውና ቤተሰብህ መካከል ስትኖር የአላህን ሐቅ ጠብቃለሁ ብለህ የሷን ሐቅ አትጣስባት። የአላህን ሐቅ መካከል የሷ ሐቅ አንደኛው ነው። የሷ ሐቅ መጉደሉ በራሱ የአላህን ሐቅ እንደማጓደል ስለሆነ ማለት ነውና فاعطي كل ذي حق حقه ስታገባት ይሄንን ያደርግልኛል ብላ እንደባል የምትጠብቅህን ሐላፍትና መሙላት አለብህ የግድ ነው። ወፋ ስንልኛ የግድ ቃል ኪዳን ተናግሮ ይሄን ሞላልሻለሁ እስኪላት አንጠብቅ። ረመዳን ውስጥ የሚገባትን ነገር የሚገባትን ኢባዳ ማግኘት አለባት። ለምን አታገኝም? አንተ ያገኘው ለምን ታጣለች? ረመዳን ውስጥ የሚገባትን ዚክር ማድረግ አለባት። እሷ ማድረግ የምትችልበትን ኦፖርቹኒቲ አንተ የመፍጠር ግዴታ አለብህ። አዎ የመፍጠር ግዴታ አለብህ። ናም ሌላኛው ይሄ ከረሱል ሰለላሁ ዐለይሂ ወሰለም ባህሪያት አብረን ስናይ ረሱል ሰለላሁ ዐለይሂ ወሰለም ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ዘውጀን ያህተሪሙ ዘውጃተሁ ሚስቶቻቸውን ክብር ይሰጡ ነበረ። እንግዲህ ክብር ስንል በተለያየ መልኩ ሊገለጽ ይችላል። በማማከር ሊሆን ይችላል። ለምሳሌ አማክራ ታማክራለህ፣ ታወራለህ፣ በጋራ ተወስናለህ፣ የተሻለውን አማራጭ ተወስዳለህ። ረሱል ሰለላሁ ዐለይሂ ወሰለም ይሄንን ያደርጉ ነበር ለሁሉም ሚስቶቻቸው ማለት ነው። ስለ አንድ ጉዳይ ላይ ያማክሯቸዋል፣ ያወራሉ፣ ይሄ ነገር የተሻለ ነው የሚለውን የጋራ ውሳኔ ያሳልፉ ነበር። ለዚህ እንደ ማሳያ የሚጠቅመን ኡሙ ሰለማ ትመስለኛለች ምናልባት ያልተሳሳትኩኝ ሁደይባ ሱልህ ሁደይባ የሚባለውን እናስታውሳለን። በጣም ትልቅ ክስተት ስለነበረ የዛኔ ረሱል ሰለላሁ ዐለይሂ ወሰለም በዘንድሮ አመት ዑምራ እናደርጋለን ብለው ወደ መካ ሷሃቦቻቸውን ይዘው በዚህ አመት ላይ እናደርጋለን ብለው ይዘው ሄዱ ረሱል ሰለላሁ ዐለይሂ ወሰለም። ከዛ በኋላ ግን ያው ሙሽሪኮቹ ረሱል ሰለላሁ ዐለይሂ ወሰለም ከሄዱ በኋላ አልፈቀዱላቸው። በዚህ አመት የፈለገ ነገር ቢሆን ዑምራ ማድረግ አትችልም፣ መካ ማትገባም የሚል ነገር ይሄ አይነት ጫና ሲመጣባቸው ረሱል ሰለላሁ ዐለይሂ ወሰለም ያላቸው አማራጭ መመለስ ነው። በቃ መለሳለሁ ብለው ረሱል ሰለላሁ ዐለይሂ ወሰለም ተስማሙ። ግን ሷሃቦቹ አልተወጣላቸው። እንዴ
አንዳንዶቹ እንደውም በዘንድሮ ዓመት እንገባለን ብለሃል እንደ ያ ረሱላህ አው ብያለሁ አሉ ረሱል ሰለላሁ ዐለይሂ ወሰለም። ግን ደግሞ እንዲህ አይነት ተከስቷል። እንደውም ሌላ ረሱል ሰለላሁ ዐለይሂ ወሰለም በጣም የሚገርም መልስ ለሷሃቦቻቸው እንገባለን እንጂ እኔ በዘመች በዚህ ዓመት አልኩኝ አዎ ይሄንን አሉና ከዛ በኋላ ረሱል በጣም ጨነቃቸው። ፍቱ ኢህራማቸውን ፍቱ የያዛችሁትን ረዱ ምናምን ቢለው በእንትን በቃላት ደረጃ ለሷሃቦቹ ነገሯቸው። ግን ንቅንቅ ያለ የለም። ሁሉም ዝም አለ። እንዲህ አድርጉ የለም እንዲህ አድርጉ የለም። አሁን ሁለት ነገር ነው የሚያጡት ሷሃቦቹ በዚህ ነገር ላይ። አንደኛ በዛው ቢቀጥሉ የረሱል ሰለላሁ ዐለይሂ ወሰለም አምር ሊጣስ ነው። ረሱል ሰለላሁ ዐለይሂ ወሰለም የሳቸው አምር መጣሱ ደግሞ የሚያመጣው መዘዝ አለው፣ ቀላል አይደለም። እና በዚህ መካከል ላይ ወደ ኡሙ ሰለማ ገቡና እንዲህ አይነት ጉዳይ እኮ አጋጠመኝ አሏት፣ ለሚስታቸው ማለት ነው። ይሄ አሁን የቤት ጉዳይ አይደለም፣ የሀገር ጉዳይ እኮ ነው፣ የሃይማኖትም ጉዳይ ነው። አሁን ለሚስታቸው ነገረች እና ምን አሉ? በቃ የሚፈታ የለም እምቢ ብሏል፣ ሁሉም አቁመዋል አሉት። ይሄ ቀጥታ ያ ረሱላህ ያለ መልእክተኛ ምን እንደሚያደርጉ ታውቃለህ አሉ ሚስታቸው ማለት ነው። ከረሱልን ጋይድ አደረጉ ማለት ነው። የተሻለ ሐሳብም አምጥተዋል። ሐቂቃ ሲታይ የምታደርገው ቀጥታ ትወጣና ሀዲይህን ታርዳለህ። ከዛም የሚላጭ ይሄ መሰል ነገሮች ታለ ጸጉር መላጨቱ ምናምን ካለ ያንን ታደርጋለህ፣ ማንንም አታናግርም አሉ ረሱል ሰለላሁ ዐለይሂ ወሰለም። ወጡና ያንን እሷ ባለችው ሐሳብ ተስማምተው ጀመሩ ረሱል ሰለላሁ ዐለይሂ ወሰለም። ረሱል ሲጀምሩ ያ ሁሉ ሷሃባ ደቂቃ አልፈጀበትም። እንዲያውም አንዳንዱ ሳያርድ ሁሉ የያዘው ሀዲይ ከብቱ ምናምኑ ግመል የያዘው እርስ በርሱ ተምታቶ የሞተም አለ ይባላል፣ ከፍጥነቱ አንፃር ማለት ነው። ይሄንን ትልቅ ቀድያ በውይይት የረሱል ሰለላሁ ዐለይሂ ወሰለም የሚስታቸውን ሐሳብ በማክበር አሳልፈውታል። እኛ ምንም ማለት አይደለም። አንዳንዴ እንደ ባህል ወይም ደግሞ ጎጂ የሚመስል ነገር አለ። በቃ ማወያየትም ካለበት ታወያያታለህ፣ ግን ስትፈጽም የራስን ነው የምትፈጽመው፣ እሷ ያለችን ሳይሆን በቃ እንዳይደብራት ነገር ማለት ነው። ይሄ ግን አይሆንም። በርካታ ነገሮች ይኖራሉ። እንደ ሴት ብሎ ሴቶችን መናቅ በራሱ የሚያመጣውም ተጽዕኖ ይመስለኛል። እንደ ሰውም አለማየት፣ ዝቅ ማድረግ፣ ምን ታውቃለች ምናምን ተብሎ በተለይ ደግሞ ትንሽ የተማረ ግለሰብ ነው ብሎ ራሱን ወይ ሸኽ ነኝ ወይ ኡስታዝ ነኝ ወይ ምናምን ብሎ ማሰብ ሲጀምር አራአሁ እስተግና አይደለ? አላህም ላይ እኮ አመጽ የሚጀምረው ራሱን ከፍ አድርጎ ማየት ሲጀምር ነው። ሰውና ሚስቱም ላይ ራሱን ከፍ አድርጎ ያያል። ከአላህ ዘንድ እኮ ትልቅነት ያለው በተቅዋ ብቻ ነው። ምናልባት ሚስቱ ትበልጥ ይሆናል፣ ምናልባት ጀነት የሚገባው በሷ እንትን ሊሆን ይችላል። ሐዲስም እኮ አለ ሴትን አያዋርድም አያሳንስም የተዋረደ ሰው ቢሆን እንጂ ክብር አይሰጥም የተከበረ ሰው ቢሆን እንጂ ሚል አለ። እንደውም አንድ እንደ ሐዲስ ተብሎ ብዙዎች የሚሉት የሚያሰራጩት እንትን አለ። የኢማም አሊ ንግግር ነው ይላሉ አንዳንድ ቦታ እስቲ አንዳንድ ነብያችን ነው ብለው ሻዊሩነቱ መኻሊፉን ነው ይላል። በጣም ቅጥፈት የሆነ ንግግር ነው። ይሄንንም ትኩረት እንዲያረጉበት እነሱን አማክሯቸውና ከዛ የነገሯቸውን ተቃራኒ ስሩ አይነት ነገር ማለት ነው። ይሄ ትክክል አይደለም። ነብያችን አለይሂ ሰላቱ ወሰለም እንኳን በቤተሰባዊ ጉዳይ ላይ በሀገራዊ ጉዳይ በሃይማኖታዊ ጉዳይ ላይ እንኳን ያማክሯቸው ነበር። ሰዎች ናቸው። አቅለኛ በጣም አቅለኛ እንዳለው ከወንዱ ሁሉ ከሴቶችም አቅለኞች አለ። ከወንዶች መካከል ሰነፍ የሆኑ እንዳለ ሁሉ ከሴቶች መካከልም ሰነፍ አለ። የተፈጥሮ ነው። በቃ የተለየ እንትን አይደለም። ተፈጥሯዊ ልዩነት አለ፣ እንቀበለዋለን። አሁን ጊዜ ግን የፌሚኒዝም የሚባለው ወይም ሴቶች ምንድነው ነፃነት ምናምን በሚል እሳቤ ውስጥ ወንዶችም ሴቶችም ተመሳሳይ አይነት ነገር ናቸው፣ ምንም ልዩነት የላቸውም የሚል እሳቤ ውስጥ ገብቷል። ይሄ ምንም ጥያቄ የለውም፣ ተቀባይነት የለውም። ወንድ የራሱ የሆነ ሴቶችም ማንነት አለው፣ ልካቸው ማወቅ አለበት። ሐቂቃ ሴቶችም የራሳቸው ማንነት አላቸው። አላህ ለሁላቸውም ፈድል ሰጥቷቸዋል። ወንዶች በሴቶች የተሻሉበት ነገር አለ፣ ሴቶች ከወንዶች የተሻሉበት ነገር አለ። በቤተሰብ አስተዳደር ውስጥ ራሱ ማለት ነው። አላህ ለወንዶች የመሪነት ስልጣን ሰጥቷቸዋል። ይሄ በቃ መቀበል ነው ያለባቸው። አንድ ሀገር ውስጥ ሁለት ንጉስ እንደማይኖር ሁሉ ኢቭን አንድ ትምህርት ቤት ውስጥ በአንድ ክፍል ውስጥ ሁለት አስተማሪም አይኖርም አይደለ? ሁለት አስተማሪ በአንድ ጊዜ እያወራ ሁለቱንም ልታዳምጥና ልትረዳ አትችልም። መሪና ተማሪ አይቀርም፣ ተፈጥሯዊ ነው። በቃ ይሄንን መቀበል አለብን።
ይሄን እንቀበል ስንል ግን መሪ የሆኑ ግለሰቦች ተመሪዎችን መጨፍለቅ አለባቸው ማለትም ደግሞ አይደለም። ነብያችን አለይሂ ሰላቱ ወሰለም ሲያስተዳድሩበት በነበረው ሚስቶቻቸውን እያማከሩ እያነጋገሩ እየተስማሙ እንደውም ፍቅራቸውን እየገዙ ዒባዳ አድርጊ ሲደብድበው አይደለም ገባ አስረድቶ ምንድነው ማምጣት የሚችለውን ነገር ለምደበድባታ ግልጽ ነው። ለምሳሌ ቲቪ እንዴት ሙሰልሰል ረመዳን ውስጥ ተጥደሽ ያለሽ ብሎ ቶኑና አበላሽቶ ከሚመጣ ምን አለበት በሰላማዊ መንገድ ቢመጣ። እንደውም እኮ አንዳንድ የለህ ይገባሉ። እስቲ ምን ታመጣለህ እና ያለን መጨረሻ ላይ ተብሎ ነብያችን አለይሂ ሰላቱ ወሰለም የገለጿቸው በጎድና ጥንት ነው አይደለ? አቀናሃለው ብለህ በታገልከው ቁጥር መጨረሻ ምን ይሆናል? ይሰበራል እንጂ አይቀናም። ተፈጥሮ ጎብጦ ነው የተፈጠረው። ሴቶችም የራሳቸውን ሸህዋ አላህ ሸህዋ የበዛባቸው ፍጥረታቶች አድርጎ ፈጥሯቸዋል። ይሄ ተፈጥሯቸው ነው። ይሄ ልትቀይረው አትሞክር። ይሄ እኮ በህይወትም ላይ የሚያጋጥመን ነው። በነገራችን ላይ ለምሳሌ አንዲ ሰው በመስሪያ ቤታችን ላይ አለቃ አለ። ሁላችንም አለቃ አለ። ከዛ በኋላ ሰራተኛ አለ። ሁለት ነገር ነው ማድረግ ያለበት። አንደኛ አለቃው ካለ ማክበር አለበት። ካላከበረው ስራ አይሰራም። ስራ የማይሰራ ከሆነ ደግሞ ድርጅቱ ይበላሻል። ድርጅቱ የሚያገኘውን ነገር የማያገኝ ከሆነ ስቴፕ ምንድነው የሚሆነው? ሰራተኛው ማባረር ነው። ስለዚህ በቤትም ውስጥ አንድ አለቃ ወይም ባል ኑሮ እሱም ማክበር ካልቻለች መታዘዝ ካልቻለች መወያየት ከሌለ አንድ ዝም ብለህ ለሙድ ቤት አለ ብለህ ትኖራለህ። ዝም ብለህ ትኖራለህ ተወሰነ ጊዜ ማለት ነው። ከፍ ሲል እየገፋ ሲሄድ ምንድነው የሚሆነው? ያው መለያየት ነው። ስለዚህ የሚከስተው ደግሞ ሌላ ጣጣ ነው። አልሙሂም ሙረቢ የሆነ ግለሰብ ዲኑንም እንዲወዱ ነው እንጂ በመናቅ ውስጥ ሆኖ የሚነገር ንግግር አንተ ሲንቁህና ሲነግሩህ ማትወደውን ሁሉ እሷም ንቀዋት የሚነግሯት ነገር ደስ ይላታል ማለት አይደለም። ሰውነታቸውን መካድ የለብንም። ሴቶች የሚባሉት ሸቃኢቁ ሪጃል ነው ያሉት ነብያችን አለይሂ ሰላቱ ወሰለም። ከወንዶች ክፋይ ናቸው ያሉት። ምናልባት 90% ምናምን አንድ አይነት ነገር ነው። አብዛኛው ነገራችን እኮ አንድ አይነት ነው። አቅልያችን አስተሳሰባችን ላይ ብዙ አጥፋ ይበዛቸዋል እነሱ። ወንድ ልጅ ደግሞ አጥፋው ቀነሰ ነው። አጥፋው መቀነሱ በራሱ ተጽዕኖም አለው፣ በራሱ መልካም ጎንም አለው። ልክ ለሴቶች አጥፋ መብዛታቸው ለልጆቻቸው ጠቅሟል። ሌላ ቦታ ሲመጣ ደግሞ የሆነ ጉዳት እንደሚያስተናግደው ሁሉና እንደው ሙረቢ የሆነ ግለሰብ ሚስቱ ጋር ሲገናኝ ሙረቢ የሆነ ባል ተርቢያ ከማድረግ መካከል አንደኛው አርጎ ራሱን መውሰድ ያለበት ሚስቱን ኢህቲራም ማድረግ አለበት ወይም ማክበር አለበት የሚለው ነው። እንግዲህ ሰዓታችን ከዚህ በላይ እንድንሄድ የፈቀደልን አይመስለኝም። ውድ ተመልካቾች የዛሬ ፕሮግራማችን እስካሁን ያያችሁት ይመስላል። አሁንም የባል በቤተሰቡ ላይ ያለውን ኃላፊነትና ምን መምሰል አለበት ወይም በሚስቱ ጋር በምን መልኩ መገናኘት አለበት የሚለውን ሐሳብ አልጨረስንም። በቀጣይ ተመልሰን የምንመጣበት ይሆናል። ለዛሬ እዚሁ ላይ እንጨርስ። ሰላም አለይኩም ወራህመቱላሂ ወበረካቱ።